በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ዘለዓለም አሚን። ይህ በቅዱሳን ማህበር አማካኝነት ተዘጋጅቶ የቀረበ መልክአ ዑራኤል ሲሆን ለሁሉም ምዕመናትና ምዕመናን ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ አስተምህሮቱን ይሳተፉ። እናመሰግናለን። አፈቅሮ ፈድፋደ ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተን የጸሎት መልክ እወዳለሁ። የመልክ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብር የሰማይ መላእክት አደነቁ። ለተፈጥሮትከ ዑራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ዑራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ለዝክረ ስምከ ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ዑራኤል ሆይ ክንፍህ በደመ ወልደ እግዚአብሔር የታለለ ነውና ለዓለሙ ሁሉ መድኃኒት ትወዝ ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረገ። ለስዕርተ ርእስከ ዑራኤል ሆይ እሳታዊ ለሆነ የራስ ጸጉርህና ራስህም ሰላም እላለሁ። ዑራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜ እንማልድሃለን። ለአዕይንቲከ ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ ጆሮዎች ሰላም እላለሁ። ዑራኤል ሆይ ቀይሃን እሳታውያን ለሚሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አፍንጮችህም ሰላም እላለሁ። ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጠ ጊዜ እስከ ቤተልሔም እየመራ አድርሰሃቸዋልና። ለከናፍሪከ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከንፈርህ ሰላም እላለሁ። ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ለቃልከ ዑራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና ትንፋሽ ሰላም እላለሁ። ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንዲሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ለጉርኤከ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና ትከሻ ጋር ባለመለያየት በስረ ወጥነት ለሚገኙ አንገትህና ጉሮሮ ሰላም እላለሁ። ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃለ ማዕነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ለዘባነከ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ጀርባ ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ከሥላሴ ፊት ለሚያደርስ ደረትህም ሰላም እላለሁ። ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊት የምንመላለስ የእኛን ጸሎታችንን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ለሕፅንከ ዑራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትረ ተአምር ለጨበጡ እጆችህና ጭንህ ሰላምታ ይገባል። ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ለመዝራእትከ ዑራኤል ሆይ
በተፈጥሮ ህብረታቸው ለሚያስደንቁ ለእጅ ክርንና ክንድ ለወርችህና ለመዳፍ ሰላም እላለሁ። ኡራኤል ሆይ ማህበርን የምትባርክ ደገኛ ካህን ነህ እኮ። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈ አትስጠን። እርዳታ ሀገርን ከጥፋት ህዝብን ከስደት ያድናልና። እብል ለአእዳዊከ ኡራኤል ሆይ ለእጆች ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጥፍሮችህም ሰላም እላለሁ። ኡራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ካንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ለገባዋቲከ ኡራኤል ሆይ እሳታዊ ክንፎችን ለተጎናጸፉ ጎኖች ሰላም እላለሁ። በሕይወት ምስጋና መብል ለተመላ ሆድህም ሰላም እላለሁ። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን፣ ከክፉ ነገርም ሁሉ ጠብቀን። ለልብከ ኡራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪ ለማቅረብ ዝግጁ ለሆነው ሐሳብህና ልቦና ሰላም እላለሁ። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሽ አበጥረ አንጠርጥረህ ለይ። ለንዋየ ውስጥከ ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው የውስጥ ገንዘቦች ሰላም እላለሁ። ኡራኤል ሆይ የተፈጥሮ ባህሪ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላተውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ለህንብርትከ ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና እምብርት ሰላም እላለሁ። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማለህ ለምን። ለአቆያጼከ ኡራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ ጉልበቶችህና እሳታውያን ጭኖች ሰላም እላለሁ። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለእርሱ የታደሙትን ደስ የሚያሰኝ የክርስቶስ ሙሽራ አበባ ነው። ለአእጋሬከ ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ተረከዝ ሰላም እላለሁ። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተነ 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተነ። ለመከየድከ ኡራኤል ሆይ መገኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም እላለሁ። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚህ የቁርጥ የፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ለአጻብዒከ ኡራኤል ሆይ ከሁለቱ የእግሮች ግንድ ለበቀሉ 10 ጣቶችና ጥፍሮች ሰላም እላለሁ። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከቅዱስ ገብርኤልና ከደገኛው ከደቅሲዮስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ለቆምከ ኡራኤል ሆይ ለነበልባላዊ የቁመት አካልና ለእሳታዊ ስነ መልክ ሰላም እላለሁ። ኡራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋዐ ልቦናን ለመጋት እንደተሻኮልክ ሁሉ በውስጥ
በውጭ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘኔ ታረጋጋኝ ዘንድ በሩጫና በችኮላ ፈጥነህ ወደ እኔ ና። ኦ ዘነዛህከ ኡራኤል ሆይ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቀልጠውን የመለኮትን ደም የረጨ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ የረድኤት ክንፍ ስትበር መተ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽኩ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቅደ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ኡራኤል ሆይ ይህቺ የበዓለ ሲመት ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ኡራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተ ማህበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅሬ የኔ ነው እኔም የእርሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግናለች። ናሁ ጸገየ እነሆ በቀራንዮ የተክል ቦታ ከጉንደ መስቀል የተገኘ ጽጌ ማለትም የምስጋና አበባ የምስጋና ፍሬንም አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጤና መዓዛው በሕያወ ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሃት ለእግዚአብሔር ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያውና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪየ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን።